ሳባ ይቅርታ እንዴ አይቂል ጠይቀ የመጀመሪያ ሚሊዮን የሚከረከብ በስንት ዓመት ነው? በ22 ዓመት። በ22 ዓመት። አሁን ስንት ዓመት ነው? 42 አንድ ደቂቃ ትፈቅድልኛል? 40 ሺህ ጠይቀ አሁን ይባላል በሚሊዮኖች የሚከተል ትልቅ ሚዲያ ቻናል ያለኝና ፓርክ አደረገዋለህ። ስምህንና በምን ስራ ነው የተሰማራው? ስሜ ፍሬው ልሳን ወርቅ ይባላል። ስራዬ ማሽነሪዎችና ማይኒንግ ላይ ነው ያለሁት። የመጀመሪያ ሚሊዮን ሜክ ያደረከው በስንት ዓመት ነው? 22 ዓመት ሜክ ስታደርግ ምንድን ነበር ሰርተህ ያን ነገር ያገኘው? የዛን ጊዜ የሰራሁት የትራንስፖርቴሽን ስራ ነው። ትራንስፖርቴሽን ስራዎች ነው የነበረው፣ መኪና ስራ ነበር የምሰራው። ያን ነገር ለመጀመርስ መነሻውን ገንዘቡን ከየት ያገኘው? መነሻዬ ምንድነው? እኔ ቤዜም የነጋዴ ልጅ ነኝ፣ ንግድ ላይ ነውና ከዛ በኋላ ያው ወደ ትራንስፖርት ስራ ገባሁ ማለት ነው። ደግሞ እያለ ከኢትዮጵያ ውጭ ምናምን ቆይቼ መጣሁ። ይሄንን በእንስሳት አዋጭ ነው ብለህ የምታስበው የኢንቨስትመንት ዘርፍ ምንድነው? ብዙ ነው። እንደዚህ ነው ማለት ይከብደኛል፣ ግን ዲፔንድስ ሰው እንደሚነሳበት የካፒታል መጠን ስለሚወሰን ይሄ ነው አዋጭ፣ ይሄ ነው አክሳሪ ማለት አይቻልም። ለምሳሌ አንተ 100 ሚሊዮን ብር ይዘህ እንዲህ አይነት ስራ ለስራ ስትል በዛ ነው የምትነሳው። 1 ሚሊዮን ብር ይዞ መጥቶና አዋጭ የሚባለው ነገር ዲፔንድስ እንደ ካፒታል የቢዝነስ አዋጭነት ከካፒታላችን መነሻ ገንዘብ አንፃር ነው ማለት ነው። ከዛ በኋላ ሰው አላማ ነው። መጀመሪያ ጭንቅላት ላይ ነው የምትሰራው። እንደዚህ አደርጋለሁ ብለህ ስታስብ የምታደርገው ጭንቅላት ላይ ነው የሚሰራ። ከዛ በኋላ ሂደት ነው። ለምሳሌ ልጅ ይወለዳል። ልጅ ሲረገዝ የሰከንዶች ነገር ነው። 9 ወር ሂደት ነው። ሂደቱን መጠበቅ አለብና አንድ ነገር ጭንቅላት ላይ ከተሰራ የምጠብቀው ሂደት ነው። ማምነው እሱ ነው። በሂደት ነው የሚሆነው ማለት ነው። አሁን ብዙ ወጣቶች ቢዝነስ እንጀምራለን ብለው ያስባሉ፣ ግን መነሻ ካፒታል የለኝም ብለው ያስባሉ። እና ለነዚህ አይነት ሰዎች ምን አድቫይስ ታቸዋለህ? መጀመሪያ ጭንቅላታቸው ላይ የተሰራ ነገር ከሌለ ብሩን ቢኖር መስራት አይችሉም። ስለዚህ ዋናው ብሩ አይደለም ማለት ነው፣ አይምሮ ላይ ነው የሚሰራው መጀመሪያ። ከዛ በኋላ ያዩታል። እንደ ልጅ ኤግዛምፕል እንደሰጠው እንደ ልጁ ያ ሂደት ነው የሚሆነው። ጭንቅላት ላይ ከተሰራ ይሄን አደርጋለሁ ካልኩ በኋላ የሚወስድብኝ 10 ዓመት ሊሆን ይችላል፣ 2 ዓመት ሊሆን ይችላል። ስለዚህ ሂደት ነው የሚጠብቀው። ጭንቅላት ላይ ካልሰራ ግን ብር ስለተሰጠው ሁሉ ሰው ስራ ይሰራል ማለት አይደለም። በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? ከአመት የሰራውት ከፍተኛው ገንዘብ በቁጥር አይደለም የሚለካው። በአመት ምን ሰርቻለሁ ምን አቺቭ አድርጌያለሁ የሚለው ነገር ከሳቲስፋክሽን ጋር ስለሚሄድ የቁጥሩ ነገር አይደለም። ለምሳሌ ዛሬ አመት 5 ሚሊዮን ብር ካለ አሁን 5 ሚሊዮን ብር ሰራ ማለት አተረፍክ ማለት አይደለም። ኢንፍሌሽኑ አለ፣ ብዙ ነገር አለ። ግን አቺቭመንቱ የምትኖርለት አላማ የምታረገው ነገር የስንት የስራ እድል ፈጥር ያለው የሚለው ነገር ነው እንጂ የቁጥሩ ነገር አይደለም። በጣም አሪፍ። ስኬት ለአንተ ምንድነው? ስኬት ለምትኖርለት ነገር ለአንድ አላማ ነገር አቺቭ ማድረግ ነው ስኬት ለኔ። ስኬት የተሻለ መኪና መርዳት፣ የተሻለ ቤት መኖር፣ የተሻለ ነገር ሳይሆን ሰውን መርዳት ምትኖርለት ነገር አላማ አለው። ለማንኛውም ነገር አላማ ለዛ መኖር ነው ስኬት። አላማችን መኖር። አዎ ላመነበት አላማ መኖር ነው ስኬት ለኔ። ቁጥር ብር ምናምን አይደለም። ብር አይደለም ስኬት ልንለከም ፈራ እግዚአብሔር መኖር ላለመበት አላማ መኖር ነው ስኬት ለኔ። በህይወት ውድቀት አጋጥሞ ያውቃል? አጋጥሞኝ ያውቃል። ኦኬ በጣም አሪፍ። ውድቀት ማለት ውድቀት ሲባል የገንዘብ ነገር አይደለም። ውድቀት ለኔ ሰው ከጎንህ አለመኖር ፈራ እግዚአብሔር ከሌለ ውድቀት ነው ብዬ ማምነው ነው እንጂ ኑሮ ከፍ ዝቅ ማለት አይደለም ውድቀት። ቢዝነስ ላይ ከፍታ ዝቅታ ሲያጋጥም በምን አይነት መንገድ ነው ሰዎች ቢወጡት ስለምታስበው አንተ? ኢሉዥን ነገር ካለው ነው ውድቀት፣ ያልተጨበጠ ነገር ካለው። ግን አንዳንድ ደግሞ ሰርከምስታንሶች አሉ የጠበቀው ነገር እንዳልጠበቀው ይሆናል። ሰሞኑን በነዳጅ ምናምን ምክንያት በዚህ 2 ወር ውስጥ የተለያየ ነገሮች እነሱ አሁን ዋንስ ነው ወይ የሚከተሉ ነገሮች ናቸው። በዚህ መሀል አሁን ኢትዮጵያ ውስጥ ብዙ ሰው ከስሯል። አዎ ከስሯል፣ ከቁጥጥር ውጭ የሆነ ነገር ስለሆነ ማለት ነው። ስለዚህ አሁን ማይኒንግ ላይ የሚሰሩ የነበሩ ሰዎች ማሽን ያላቸው ሰዎች ምናምን ከስረዋል። ቢኮዝ ኦፍ በሆርሙዝ ምናምን በጦርነቱ የተነሳ ማለት ነው። ስለዚህ ያን አንዳንድ ነገሮች ይከሰታሉ። ሌላው ግን የምትሰራውን ስራ አውቀህ ነው የምትሰራው፣ የምታተርፈው ነገር አውቀህ ነው የምታተርፈው፣ ንግድ ላይ ሲሆን ማለት ነው። ከዛ ውጭ ግን ደግሞ ወደ እርሻ ምናምን ከሆነ ደግሞ አንተ እግዚአብሔርን የዝናብ ጠብቀህ ስለሆነ አንተ የሚጠበቅብህን ታደርጋለህ፣ እሱ ሌላውን ለሱ ነው የምትሰጠው እንጂ አሁን እርሻ ዝናብ አልዘነበምና ከሰርኩ ልትላችን ያንተ የሚጠበቅብን አርሳል ምንላል ዘርታል። ከዛ በኋላ ደግሞ የሱ ስራ ስለሆነ እሱ ነው የምትጠብቀው። ያው እኛ ሰርተናል፣ ፈጣሪ ነው የምንጠብቀው ማለት እሱ ነው ዋናው። በመጨረሻ ደረጃ ለወጣት ጄኔሬሽን ታስተላልፈው ማለት ለወጣት ጄኔሬሽን ኢትዮጵያዊነቱን አጥብቆ ያዝ። ይሄ ወደ ምዕራባውያን አመለካከትና አስተሳሰብ መወሰድ የለበትም። ይሄ ሶሻል ሚዲያም የተለያየ ነገሩን አጠቃቀሙን ማወቅ አለበት። ከምንም በላይ ለወጣቱ ማስተላልፈው ማለት ኢትዮጵያዊነትን አጥብቆ መያዝ አለበት ብዬ ነው ማምነው። ለምን ይሄ አሁን ወደ ምዕራባውያን ብዙ ነገሮች ታያለ። ፎር ኤግዛምፕል ኢትዮጵያ ውስጥ አሁን ኢትዮጵያ ኒው ይር አይደለም የሚከበረው
ጃንዋሪ ፈርስ ነው የሚከበረው ሰለብሬት ብዙ የምታየው እና ወደ ራሳችን እንምጣ። ይሄ በቲክታክ በተለያየ ነገር የሚታየውን ነገር ለስራ እናውለው ብዬ ነው ሪከመንድ የማደርገው ወጣቱን። ከዛ ውጭ ኢትዮጵያዊነት ከሌለ ምንም ነገር የለም። እግዚአብሔር ኢትዮጵያን ሀገሯን ህዝቦቿን አብዝቶ ይባርክ። አመሰግናለሁ። ጊዜ ለሰጠኝ ቀን